ብዙ ታካሚዎች ታይፈስ ተቀሰቀሰብኝ ወይም ደግሞ ታይፈስ በተደጋጋሚ ያጠቃኛል ወይም ደግሞ ይቀሰቀስብኛል ሲሉ ሰማለሁና ግን የታይፈስ ስርጭት በዚህ ደረጃ ነው ወይ? ያው በዛ ደረጃ እንዳልሆነ የሚያመለክቱ ሁለት ሁኔታዎች አሉ ወይም ደግሞ ምክንያቶች አሉ። ቪዲዮዎችን ከወደዳችሁ ፎሎ እና ላይክ ሼር ማድረጋችሁን አትርሱ። አንደኛው የታይፈስ የመተላለፊያ መንገድ ነው። በሽታው የመተላለፊያው መንገዱ ምንድነው? የሰውነት ቅማል የሚባለው ማለት ነው። ሰውነት ላይ መኖር ብቻ ሳይሆን ግለሰቡ በሚያክበት ጊዜ ቅማሉን ሲገለውና ወይም ቅማሉን በማከኩ ምክንያት ቅማሉ ከሞተ በኋላ ወይም ደግሞ ከተፈጨ በኋላ ማለት ነው በዛው በማከክ ምክንያት በተፈጠረው የቆዳ ክፍተት ሲገባ ነው። ሁለተኛው ደግሞ የቅማሉ አይነ ምድር ለምሳሌ በታከከበት ቦታ በሽታው ሊገባ ይችላል ነው። ስለዚህ በታይፈስ የሚያዙ ሰው አብዛኛው ጊዜ በጣም ከፍተኛ የሆነ የማከክ ሁኔታ ስለሚኖራቸውና ቆዳቸውም የቆሳሰለ ነው የሚሆነው ነው ብዙ ጊዜ። አንዳንዴ ግን ብዙ ማሳከክ ሳይኖር የሚተላለፍበት ሁኔታ አለ። በተለይ እነዚህ ሁለት ሁኔታዎች ማለት ነው። አንደኛው የቅማሉ አይነ ምድር ሰውነት ላይ ባለ ክፍተት ካለ በተለይ አንዳንድ ሰዎች መለስተኛ የሚባል ማሳከክ ኖሯቸው መለስተኛ የሆኑ የቆዳ መላጦች ሊኖራቸው ይችላልና ያንም ላያስታውሱት ይችላሉ ነው እና ያው ይሄም እንዳላቸው ላያውቁ ይችላሉ ነው መለስተኛ ከሆነ ማለት ነው። እና ስለዚህ በዛ ጊዜ ለምሳሌ የቅማሉ አይነ ምድር እዛ ቦታ ላይ ንክኪ ሲኖረው ይተላለፋል ነው። ሁለተኛው የቅማሉ አይነ ምድር በእጅ ለምሳሌ አፍንጫ ላይ ወይም ደግሞ አፍ ላይ ንክኪ ካለ በሽታው ሊገባ ይችላል። ግን ለእነዚህ ሁኔታዎች ተጋላጭ የሆኑ ሰዎች ማን ናቸው የሚለውን ስናይ ለምሳሌ ንጽህናውን ያልተጠበቀ ማረሚያ ቤት ውስጥ የሚኖሩ ሰዎች፣ በስደተኛ ካምፕ ውስጥ የሚኖሩ ሰዎች፣ በጣም ተጠጋግተው የሚኖሩ ሰዎች እና ቅድም እንዳልኩት የግል ንጽህና የማይጠብቁ ሰዎች ላይ ነው። ለምሳሌ በጦርነት ጊዜ በሌላ በተፈጥሯዊ አደጋዎች ላይ እንደዛ አይነት በጣም ከፍተኛ የሆነ የሰዎች አንድ ቦታ ላይ ተሰብስቦ የመኖርና በጣም ጭንቅንቅ ያለ ቦታ ላይ በሽታው የመኖር እድሉ ከፍተኛ ነው። ስለዚህ ከነዚህ ሁኔታዎች ውጭ ያለ ሰው በሽታው ያጠቀዋል ተብሎ አይታሰብም ነው። ሁለተኛው ምክንያት የታይፈስ በሽታ ለማረጋገጥ የሚደረገው የደም ምርመራ ነው። በተለይ ይሄ በብዙ ሆስፒታሎችም ክሊኒኮች ላይ የሚገኘው ምርመራ የዊል ፌሊክስ የሚባል የደም ምርመራ አይነት ምርመራ አለና በተለይ ይሄ ምርመራ በአሁኑ ጊዜ በሽታውን ለማረጋገጥ ጥቅሙ በጣም የተገደበ ነው። ለምሳሌ ምርመራው በሽታውን ለማግኘት ብቃቱ ለምሳሌ 3 ታማሚዎች ውስጥ አንዱ ላይ ብቻ ነው በሽታው እንዳለ የሚያሳየን ማለት። ስለዚህ በሽታው ሊስተው ይችላል ማለት ነው ምርመራ ተደርጎ። ስለዚህ በሽታውን ለማረጋገጥ የምርመራ ብቃቱ በጣም የተገደበ ነው ማለት ነው እና አብዛኞቹ ያደጉ ሀገራትን ይህ ምርመራ ማድረግ ትተውታል ነው እና ያው ብዙ ጊዜ ለኛ ሀገር ነው በታዳጊ ሀገሮች ላይ ይጠቀሙበት ብሎ ነው የተውት እና ብዙ ጊዜ እንደው በዛኛው ቢተካ ይሻላል ነው። እኛ ሀገር እስካሁን አልገባም ነው የምርመራ አይነቱ በስፋት አይገኝም ነው በዋናነት እና ይሄ ምርመራ ለኛ ሀገርና ሌሎች ታዳጊ ሀገሮች ላይ ግን ያው ከምንም ይሻላል በሚለው ያው ይሰራበታል ነው። ግን ያው መፍትሄው ምንድነው? አሁን ለምሳሌ አንድ ሰው ታይፈስ አለው የለው የሚለውን ነገር ስንጠረጥር አንደኛው ታይፈስ ሊኖረው ይችላል ብለን ስንጠረጥር ያኔ ነው ለታይፈስ ያው ምርመራ ማድረግም ያለብን ማለት ነው። ለታይፈስ የተጋለጡ ሰዎች ቅድም እንደገለጽኳቸው ለምሳሌ በቃ እንደዚህ ንጽህናው የተጠበቀ ማረሚያ ቤት ተጨናንቆ የሚኖሩ ሰዎች፣ የግል ንጽህና የማይጠብቁ ሰዎች፣ በእንደዛ ሁኔታዎች ያላቸው ሰዎች ላይ ያው ምርመራውን ማድረግና በሽታው ሊኖር ይችላል ብሎ መጠርጠር ማለት ነው። ግን ያው ምንድነው ሁሉም ሰው ላይ ለምሳሌ ትኩሳት ያለው ሰው ላይ ሁሉም ይህን ምርመራ ብናደርግ ወዳልሆነ ድምዳሜ ይወስደናል ማለት ነው። ስለዚህ ምርመራውን ለማድረግ ቢያንስ አጋላጭ ሁኔታዎች ያላቸው ታማሚዎች ላይ ብቻ ብናደርገው የተሻለ ነው። ሁለተኛ መደረግ ያለበት ነገር ምንድነው? በሀገራችን ያሉ የጤና ተቋማትና የጤና ሚኒስቴርን ጨምሮ በሽታውን ሊያረጋግጥ የሚችለው የምርመራ አይነት በስፋት እንዲገኝ ቢያደርጉ የተሻለ ነው። ስለዚህ እስከዛው የምርመራ ማድረግ ያለብን በሽታው ሊኖራቸው ይችላል ብለን የምናስባቸው ሰዎች ላይ ብቻ እንጂ ሁሉንም ሰዎች ላይ ምርመራውን ባናደርግ ጥሩ ነው። ለምን? ቅድም እንዳልኩት አጋላጭ ሁኔታዎች የሌላቸውን ሰዎች ምርመራውን ብናደርግ ወዳልሆነ ድምዳሜ እንድንሄድ ያደርገናል።